ዛሬ ይዤላችሁ የመጣሁት ወርቀናል፣ ተሳስተናል፣ እኛ ትክክል አይደለንም፣ በቃ አንዴ ተሳስተናል፣ ከተሳሳትንበት ደግሞ መመለስ አንችልም፣ መነሳት አንችልም ብለን ተስፋ ለቆረጥነው ሰዎች እህቶቼ የሚሆን ቪዲዮ ነው ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የአዲስ እውቀት ቻናል ቤተሰቦች ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ በጣም አስፈላጊ የሆነ 10 ህይወታችንንና ራሳችንን የምንቀይርበት እንዲሁም ከወደቅንበት ተስፋ ከቆረጥንበት ተነስተን እንደገና ሰው ለመሆን ያኔ ካነበብን ከተማርን ራሳችንን ከጠበቅን ጤንነታችንን ከጠበቅን ስፖርት በመስራት ጥሩ አመጋገብ በመከተል ውሃ በመጠጣት ራሳችንን ከጠበቅን ትልቅ ደረጃ ላይና ህይወታችን በጣም ጥሩ ልምድ ይዞ እንዲያድግ የሚያደርግ አሚሯችን ጥሩ ብሩህ እንዲሆንልን የሚያደርግ ቪዲዮ ነው ይዤላችሁ የመጣሁት። በተለይ በየቀኑ ከምነግራችሁ ውስጥ አንዱን እንኳን ብንተገብረው ለራሳችን ይጠቅመናል ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ነባሮች ላይክ በማድረግ አበረታቱኝ፣ አስተያየትም እቀበላለሁ። ኦኬ ወደ ትምህርቱ ሲገባ የሰው ልጅ በአሚሯችንን እንዲሁም ህይወታችንን ትልቅ ስኬት ላይ የሚያደርስ በነገራችን ላይ ስኬት ማለት በገንዘብ ብቻ መለወጥ አይደለም። ስኬት ማለት እድል ብቻ አይደለም። ራሳችን የምናደርገው ከራሳችን ከአላህ ከጌታችን ጋር ለራሳችን ማንኛውንም ፈተና ተቋቁመን ትልቅ ደረጃ መድረስ እንችላለን በአላህ ፍቃድ ኢንሻአላህ። በመጀመሪያ የሰው ልጅ አሚሯችንንና ህይወታችንን ትልቅ ደረጃ ለማድረስ በጠዋት መነሳት ወይም በማለዳ መነሳት መልመድ አለብን። በማለዳ መነሳት በየቀኑ አሚሯችን በጣም ንጹህ እንዲሆን ያደርጋል። ቀድመህ መነሳት ወይም ቀንህ በእቅድ እንድትጀምርም ይረዳሃል። እና ደግሞ በየቀኑ መጽሐፍ ማንበብ፣ ቁርአን ማንበብ፣ ዱዓ ማድረግ፣ ዚክር ማድረግ ወይንም ደግሞ በቀን 20 ደቂቃ ቢያንስ ማንበብ እውቀትን ይጨምራል፣ አስተሳሰባችንንም አቅማችንንም ያሳድጋል። እንደገና ደግሞ በተቻለ መጠን ቢያንስ በቀን 30 ደቂቃ ወይም 20 ደቂቃ እንቅስቃሴ ማድረግ፣ ስፖርት መስራት አሚሯችንን እንዲነቃቃ ውጥረትን ይቀንስልናል። በተጨማሪም ደግሞ ጤናማ አመጋገብን መከተል፣ ውሃ መጠጣት አሚሯችንን የሚሰራው ከምትመገበው ምግብ አንፃር ነው። ጤናማ ኗኗር፣ ጤናማ ህይወት ትኩረትን ያሻሽላል። እንደገና ደግሞ ማሰላሰል፣ ዱዓ ማድረግ፣ ዚክር ማድረግ፣ ቁርአን መቅራት፣ ሁሉም በየሃይማኖቱ ከጌታው ጋር ያለውን ግንኙነት ማሳመር የሰው ልጅ ለተሻለ ህይወት ለተሻለ አሚሯችን ንጹህ አድርጎ እንዲገነባ ያደርግልናል። በተለይ ከጌታችን ጋር ያለን ግንኙነትን ማሳመር። በቀጣይ ደግሞ አዲስ ነገር መማር፣ አዲስ ነገር ለማወቅ መጣር አለብን። አዲስ ቋንቋ ለመማር ክህሎት ወይም ሐሳብን ለመማር መዘጋጀት አሚሯችን ንቁ ያደርገዋል። ቀጣይ ደግሞ ከአሉታዊ ወይም ከማይረቡ ከአስመሳይ ሰዎች መራቅ። የምትኖረውን ከማን ጋር እንደሆነ በአስተሳሰብህ በመልካም ነገሮች የማይደግፍህ አትችልም፣ አይሆንልህም፣ አይሳካልህም ከሚሉ ሰዎች መራቅ። ሁልጊዜም ቢሆን አትችልም የሚሉ ሰዎች እነዛ ለአንተ ብቁ ሰዎች አይደሉም። የሚያበረቱህን የሚያጠነክርህን አንተ ትችላለህ፣ ታደርገዋለህ፣ ጎበዝ ነህ ከሚሉ ሰዎች ላይ ጎን መሆን ያለብህ። እንደገና ደግሞ የሰው ልጅ መቼም ዱንያ ላይ ስንኖር እቅድ አለን። ግን ደግሞ እቅዳችንን ደግሞ በቀን ማድረግ፣ ዛሬ ቀን ምን ማድረግ አለብኝ፣ ግባችንን ማስቀመጥ፣ እቅድ መጻፍ። ግባችንን በወረቀት ላይ ስትጽፈው ደግሞ እሱን ለማሳካት ደግሞ
የፈለከውን ነገር ያኔ በቃ ጊዜ እንኳን ባይኖርህ እቅድህን ለማሳካት ትጥራለሽ ወይም ትጥራለህ። ስለዚህ እቅድ ወይም ግብ ለህይወታችን እና ለአእምሮአችን አስፈላጊ ነው ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ላይክ ማድረጋችሁን አትርሱ። አስተያየታችሁንም እቀበላለሁ። እንደገና ደግሞ የቀጣዩ ዋናው ይህ ቪዲዮ ላይ ትክክል በቃ አስተማሪ ነው ብዬ ያሰብኩት ቪዲዮ ከስህተታችን መማር፣ ስህተታችንን እንደ ውድቀት አለመቁጠር። በቃ ማንም ሰው ትልቅ ደረጃ ላይ የደረሰው ሰው ወይም ባለሀብትም ሆነ ምንም ሆነ ወድቆ ያልተነሳ ማንም የለም። በተለይ ስህተታችንን እንደ ትምህርት ከወሰድነው በጣም ነው የምንጠቀምበት። የተሳካላቸው ሰዎች ብዙ ጊዜ ወድቀዋል፣ ነገር ግን አይተውትም። እቅዳቸው አላማቸው ጋር እስከሚደርሱ ድረስ ምንም ቢሆን በቃ አልተሳካልንም፣ አልሆነልንም ብለው መተው አይችሉም። ደጋግመው ይሞክራሉ፣ ትልቅ ስኬት ላይ ይደርሳሉ። ስህተት ትምህርት ነው ለተማረበት ሰው። ትናንት ባሳለፍኩት፣ ትናንት በወደቅኩበት፣ ትናንት በተሳሳትኩበት ነገር ዛሬ ድጋሚ አለመገኘት፣ ያንን የወደቅኩበትን ነገር እንደ ትምህርት አድርጌው ካለፍኩኝ በቃ ጥሩ ነገር ወደፊት ይገጥማል ማለት ነው ኢንሻአላህ። ቀጣዩ ደግሞ እና የመጨረሻው ወሳኙ ነገር በራስ መተማመን። አንድ ሰው በራሱ ከተማመነ በቃ ማንም ሊያቆመው አይችልም። እኔ በራሴ ከተማመንኩኝ አደርገዋለሁ፣ እችላለሁ ብዬ ከተነሳው አይ አትተይው፣ አንቺ አትችይም፣ ይሄ ነገር አይሳካልሽም የሚሉኝ ሰዎች እንቅፋቶች ወደ ጎን ትቼ በራሴ ከተማመንኩኝ የፈለኩበት ቦታ አደርሳለሁ በኢዝኒላህ። ያ ደግሞ ብቻዬን አይደለም ከአላህ ጋር ማለት ነው። ማንም ሰው ከጌታው ርቆ ስኬት ላይ አይደርስም። ምክንያቱም የተፈጠርንበትም ዓላማ አለ። ስለዚህ ዛሬ ይህ ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩት በዚህ ነው። ውድ ጓደኞቼ ሁልጊዜም ቢሆን በራሳችን መተማመን፣ በራሳችን መቆም ታላቅ ስኬቶች ጋር ያደርሰናል። ትልልቅ ስኬቶች ጋር ያደርሰናል በራሳችን ከተማመን ማለት ነው። እና ውድና የተከበራችሁ የዚህ ቻናል ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ እያበረታታችሁን ቀጣይ በእንደዚሁ በሚጠቅም ቪዲዮ ወሳኝ ነው፣ አስፈላጊ ነው፣ ይጠቅመናል ብዬ ላሰብኩት ቪዲዮ ይዤላችሁ እመጣለሁ። እና ውድ ጓደኞቼ እነዚህን 10 ልምዶች ቢያንስ በአንድ ቀን ህይወታችንን አይቀይሩትም። ነገር ግን ቢያንስ አንዷን በየቀኑ ስንተገብራቸው ቀስ በቀስ ከጊዜ በኋላ የማትጠብቁት ትልቅ ለውጥ ታዩበታላችሁ። ትልቅ ለውጥ ደግሞ የሚጀምረው ከትንሽ ልምድ ነው። ዛሬ አንድ ልምድ ምረጡ፣ ከዛሬ ጀምሮ ደግሞ ተግብሩት። ያኔ ውጤታማ ትሆናላችሁ። ሰዎች በህይወታቸው የሚያገኙት ትልቁ ስኬት በገንዘብ ብቻ ሊለካ አይችልም፣ ወይም እድል ነው ብለን መደምደም አንችልም። በየቀኑ የሚያደርጉትን ትንንሽ ልምዶች አእምሯችን በትክክል ካሰለጠን ነው ማንኛውንም ፈተና መቋቋም እንችላለን እና ግባችን መድረስ እንችላለን። ያሰብንበት ቦታ መድረስ እንችላለን። ትልቅ ደረጃ መድረስ እንችላለን። አእምሯችንን ደግሞ ሰላም ሰተነው፣ እረፍት ሰተነው፣ መተኛት ባለብን ሰዓት ተኝተን፣ አመጋገባችንን አስተካክለን፣ ጤናችንን ጠብቀን፣ ውሃ በመጠጣት ራሳችንን በተቻልነው አቅም የሰውነት እንቅስቃሴ በማድረግ አእምሯችንን ብሩህ ማድረግ አለብን። የሰው ልጅ አስተሳሰቡም ጭንቅላቱም ትክክልና ኖርማል የሚሆነው ከአመጋገብ ነው ዋናው ነገር እና እረፍት ማድረግ፣ በእንቅልፍ ሰዓት መተኛት፣ በአግባቡ መጠቀም ጊዜያችንን። ኢንሻአላህ ዛሬ ይዤላችሁ የቀረብኩት ቪዲዮ ትወዱታላችሁ ብዬ አስባለሁ። እንግዲህ አስተያየታችሁን
ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አላህ ይጠብቃችሁ።